እኔ ያውቀዋለሁ ከኔ እልቅስ የኢትዮጵያ ህዝብ አያውቀውም ባለቤቴ ማለት ነው። አመሉን በደንብ አድርጌ ጠንቅቄ ስለማውቅ ነው። ደሞም ቅድም ለተናገርኩት ነገር ትልቅ ይቅርታ ጠይቅሻለሁ ሀቢባዬ። ሰው ነው አረ ሀቢባም እንደዚህ እንትን እያለችሽ ነበር፣ ለሷ መልስ ስጪ፣ ፎቶ አለጥፌ እጠራሻለሁ ስትል ነበርና መልስ ስጪ ስላሉኝ ነው። እኔ አየሁ አላልኩሽም ሀቢባዬ፣ ትልቅ ይቅርታ። ስለዛ እኔ አሁን እንደዛ ያልኩበት ምክንያት ትልቅ ምክንያት አለኝ። ለሱ አልሰጥም። ደጋግሜ አሁንም የምነግራችሁ ነገር ቢኖር ለሱ አልሰጥም። ፕሊዝ ተረዱኝ። ለምን ቢባል ምክንያቴ ብዙ ነው ማለት ነው። እሱ አሁን እዛ ጋር መጥቶ አሳምኗል። ጥሩ ሰው ይመስላል እዛ ጋር ማለት ነው። እኔ ነኝ የማውቀው የበለጠ ከሰው ከህዝቡ። እናንተ አነጋገራችንን ተረድታችሁ አዳምጣችሁ ነው እንጂ የፈረዳችሁት። የበለጠ እኔ ነኝ የማውቀው አመሉ ማለት ነው። አሁንም ቢሆን አልሰጥም። ትንሽ እንደዛ ያልኩበት ምክንያት እኔ ደግሞ ለኢትዮጵያ ህዝብ ሰጣለሁኝ፣ አሳድጉልኝ፣ ተቀበሉኝ ያልኩበት ምክንያት ልጄን ጠልቻት አይደለም። በልጄ ብዙ ተፈትኛለሁ ማለት ነው። ስነግራችሁ ብዙ ስለተፈተንኩኝ ቢያንስ ጭንቅላቴን ያመኛል፣ ልቤን ያመኛል። በሽተኛ የሆንኩ ልጅ ነኝ እኔ ማለት ነው። እዚህ ጋር ተረጅኝ ሀቢባዬ፣ ሴት ልጅ ነሽ። ሁላችሁም የወለዳችሁ ብቻ ታውቁታላችሁ። ከአንድም ሁለት ጊዜ አረብ ሀገር ተጉዤ ይቆራረጣል እና ብዙ በውስጥ የተዳፈነ ሰዓት ቢያንስ ብዙ ያላወራችሁ ያልነገርኳችሁ ነገር አለኝ ማለት ነው። እና ስለዛ ስለሚያመኝ ምናልባት የሆነ በቃ ወይ ለሊትም ሊሆን ይችላል አላቅም፣ ቀንም ሊሆን ይችላል የሆነ ቦታ ላይ ትንሽ ልቤን ተንስቶብኝ በወድቅ ልጄ ትጎዳለች። ስለዛ ልጄ ሰው ያስፈልጋታል በሚል ነው ልቤን ተታከምኩኝ። ልቤ ጤነኛ ተሆነ ቢያንስ እኔ አሁን ገንዘብ እኮ አሁን ፍላጎቴ እኔ ገንዘብ አይደለም። ፕሊስ ተረዱኝ የኢትዮጵያ ህዝብ፣ እኔ ፍላጎቴ ገንዘብ አይደለም። ቪዲዮ ሰርቻለሁ። በጣም ፈራ ነበር፣ የመናገር እንትን የለኝም። ጀግና ሁኜ ግን ቁርጥ አድርጎልኝ ዛሬ ተናግሬ ቪዲዮ ለቅቄያለሁ በቲክቶኬ ማለት ነው። እና እኔ ገንዘብ አልፈልግም። በተቻላችሁ አቅም እዛው ሐኪም ቤት አለ የምትሉበት ስለ ልቦና ልቤን በጣም ያመኛል፣ ጭንቅላቴን ያመኛል። አሳክሙኝ። እኔ መታከም ብቻ ነው የምፈልገው። ገንዘብ በጥሬ አትስጡኝ አልፈልግም። ጤና ከሆንኩኝ ልጄን ባይኔ አይቼ ማሳደግ እፈልጋለሁ። እሱንም ልቦና ይስጠው። ለሱም ቂም የለኝም። ያረጋኝን አርጎኛል። በጣም ስላዳመጣችሁ በጣም አመሰግናለሁ። በተረፈ ብዙ ያላወጣሁት ነገር አለኝ። ከትልቅ ይቅርታ ጋራ ይሄው ትልቅ ይቅርታ ጠይቃለሁ። አዎ በሰሞኑን ትንሽ ኢንተርቪው ተደርጎልኛል። ድንጋይ ይዤ ይቅርታ ጠይቃችኋለሁ። እናንተን ለመሰላችሁ ነው አላቅም። አዳምጣችሁ መስሏችኋል። ውሸትሽን ነው እያላችሁ ቪዲዮዬን እየቆራረጣችሁ ምናምን ለጥፋችሁ ሰርታችሁብኛል ብዙዎቻችሁ። ግን ለሱም ለኔም አሚና ማንንም ኢንተርቪውሽን አላየም ነበር። እኔ ነኝ ላይቭ ላይ ስለከፈትኩት ከዩቲዩብ ላይ እያመጡ እየለጠፉ እኔ ነኝ ቪው ያሰጠሁሽ። እኔ ነኝ ላይቭ ላይ ከፍቼ አስተያየት ስለሰጠሁበት እኔ አስተያየት